አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው ስራልኝ ድጋሚ ስራልኝ ስላላችሁ እንጂ እኔ ሰርቼዋለሁ ቪዲዮ ሲጀመር ከዚህ በፊት ማለት ነው። እዚህ ውስጥ አንድ ኩባያ ውሃ ትጨምራላችሁ። ከዛ ይሄ ሩዝ ላይ የሚጨመረው ነው አወቃችሁት አይደለ? ይሄ ሩዝ ላይ የሚጨመረው ነው ወረገራ ነው ምናምን የሚባለው በደንብ ተመልከቱት። ይሄ ሩዝ ላይ የሚጨመረው ነው። ከዛ እዚህ ውስጥ እንጨምረዋለን። ይሄ ቁርንፉድ ነው። እዚህ ውስጥ እንጨምረዋለን። ከዛ ሎሚ ነው በቃ ሌላ ምንም እንትን የለም። ሎሚ ነው የምንጨምረው። ከዛ አንድ 5 ደቂቃ ምናምን ነው የምትጠብቁት። ከዛ ሲንተከተክ ትንሽ በረድ ሲል ማለት ነው። በጣም በረድ ሳይሆን የሆነ ትንሽ በቃ የሆነ ትንሽ ለብ ያለ ነገር አይነት ነገር አለ አይደል? ልክ እንደዛ ሲሆን እየተቆመጠመጣችሁ መጥፋት፣ እየተቆመጠመጣችሁ ምናምን መጥፋት በቃ ሌላ ምንም እንትን የለውም። ይሄው ነው እና ስለካ ምንድነው እና ማለት ነው ስለ ሀበል ሙሉኩ ማለት ነው እናንተ ጎግል አድርጎ ከዛ በኋላ ያለውን ነገር እኔ እዚህ ጋር ፎቶውን አስቀምጥላችኋለሁ በደንብ ማለት ነው እንዲታይ አድርጌ ፎቶውን አስቀምጥላችኋለሁ። ከዛ ሹት አድርጋችሁ ጎግል አድርጉት። ሌላ ምንም እንትን የለው። የሆነች ደግሞ አንድ እህታችን ምን ብላ ጽፋለች? እኔ ድሮ እናቴ ተሰጠኝ ነበረ። እርግጠኛ ነኝ ሀገር ነው ያለችው ማለት ነው እንደዛ ከሆነ ማለት ነው። ስለዚህ እሷ ኮሜንት ላይ እየገባችሁ ጻፉላት የት እንደሚገኝ ከዚህ ከእኔ ከተጠቀምኩት ጋር ሀገር ያለው አንድ ከሆነ ጠይቁ። እንደገና ብዙ ሰዎች ደግሞ ሀገር ላይ የምትጠቀሙት ሀገር ያላችሁ ሰዎች የምትጠቀሙት እንኳን ከሆነ ማለት ነው ይሄ ከላይ ያለውን ከቨሩን አንስታችሁ ነው ከስር ያለችውን አንድ ትንጧን ፍሬ ያለች አይደለ? እሷን ነው የምትጠቀሙት። አንዷን ፍሬ ብቻ ነው የምትወስዱት። ከወሰዳችሁ በኋላ ደግሞ ውሃ መጠጣት። ይሄ ከምግብ ምናምን መብላት አለባችሁ። በቃ ምግብ ካልበላችሁ በጣም ከባድ ነው መድኃኒቱ። እውነት ለመናገር እኔ ድጋሚ ውሰደው ብባል አልወስድም መድኃኒቱን። እውነት ለመናገር ማለት ነው ወላሂ ነው የምላችሁ። በጣም በቃ ሃርድ ነው። የሆነ የተወሰነች ደቂቃ ውስጥ በሞትና በህይወት መካከል እንዳለ አይነት ሰው ነው በቃ የሚሰማችሁ ስሜት ማለት ነው። ግን ከዛ በኋላ በቃ ሰላም ነው የምትሆኑት፣ ጤነኛ በቃ እና ስለዚህ እባካችሁ ኮሜንት አንብቡ። ምክንያቱም ዝም ብላችሁ ያልሆነ መረጃ ምናምን እንትን እያላችሁ እንትን እንዳትሉ፣ የሆነ ሌላ ነገር ውስጥ እንዳትገቡ እና አሁን የሰራሁት እንትን ይኸው በረድ ብሏል። አሁን እጠጣውና አሳያችኋለሁ። እና ማለት ነው ይሄንን ነገር ከሰራችሁ በኋላ ራሱ ፍሪጅ እያስቀመጣችሁ ጠዋት በጣም የሚያማችሁ ከሆነ ጠዋት ምን እንደምታደርጉ ፍሪጅ አስገቡትና ጥርሳችሁን ስትፈቁ በዚህ መፋቅ እየተጎመጠመጣችሁ ምናምን እየተፋችሁ በዚህ መፋቅ በቃ በጣም ጥርሳችሁን የሚያማችሁ ሰዎች ካላችሁ ማለት ነው። እና አሪፍ ነገር ነው፣ አሪፍ ነገር በቃ እኔ ያኔ ይሄን ነገር ያየሁበት ቀን ወላሂ አላህን አመሰግነዋለሁ። እና ሰላም አለይኩም ወራህመቱላሂ ወበረካቱ።